አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወክ ጠብቀን ከልጆቹ ጋር አንዴ ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አንተ? ወይ እንኳን በዚህ ዘመን ለማንኛውም ድንግል ምናምን በማለት ነው። ግን ድንግል አይደርሳትም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት። አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ ስማ ተንጠልጥሎ እንዲያለ ሲሄድ ይታያል። ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያረግም። አንተ አይደለም አውሮፓ ይኖረ ማለት ነው። ይሄ የት ነው በእናትሽ ልም ያለ ገጠር ውስጥ እዛ ራሱ የኖረ አይመስልም። እና ቀበሌ የማያውቅም ይሄ ነው። በህዝብ መኪና ጋቢና ራሱ ያስቀምጣል። ሱስ አለብን ጥቅም አለ። ይሄ ሺሻ የሚስባል። ኧረ አይ የምር የሆነ ነገሩ ጌታር እዩ ዝም ብለህ ሾፍ አድርግ። እስቲ ቆይ የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ይጨንቃል። ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፔሪያንሱ ቤቴ ፎጣ አለ፣ ብርድ ልብስ አያርክ ታጥቧል። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሼ መጥቻለሁ። ሳይሆን ተመልሰን መተናል። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ አንዳንድ ሰዎችን ለየት ባለ ነገር ነው የመጣ ነው። ያው የመጣ ነው ስል ብቻዬን አይደለሁም። እሺ ና ወንጂት እባክሽን እንኳን ደህና መጣክ። ዛሬ በጥስጥስ ነው የምንልባቸው የታባታቸው። እኔ ይኸውላችሁ ፋሚሊዎቼ እኔ ሰሞን ቅጥል እያልኩ ነውና እኔ ልቃጠልልህ። ኧረ የምሬን ነው የምነግራችሁ። ተቃጠሉ ጨጓራዬ ታሞ ምናምን በወተቱላ አልበርድ አለ የታባታቸው። ከዛ ለሷ ተነግራት ማለት ነው ፋሚሊዎቼ እንዴ እኔ የት ሄጄ ነው እኔ ያለውልህ አይደለም ወይ እኔ ልቃጠልልህ እኔ ድብን ነው ማረግልህ በላይ። አዎ የታባታቸው ማን ተቃጥሎ ማን ይቀራል? የኔ ጌታ የተቃጠልኩት እኮ ማለት ነው። ኧረ የልጁ የሆነ ነገር ስራው ነው እንጂ እኮ ምንም እንደማያቃጥለኝ ታውቂያለሽ። ግልጽ ነው። ሲጀመርም እንኳን ይምጡ በደንብ